ዝምታ አስተዋይ ያደርጋል ወይም it makes you intelligent። መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ምን ይላል? ወዳጁን የሚንቅ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። አስተዋይ ስትሆኑ፣ ብልህ ስትሆኑ፣ ጠቢብ ስትሆኑ ዝም ትላላችሁ። ሁኔታዎች ፈጣን ምላሽ አትሰጡ። በተናደዳችሁ ቁጥር የማይገባ አላስፈላጊ ቃላትን አትሰነዝሩ። ለማይመለከተው ሰው የውስጥ ገመናችሁን አውጥታችሁ አትናገሩ። ኢቭን ችግር ውስጥ ብትሆኑ፣ የማትወጡት የሚመስላችሁ ከባድ ችግር ውስጥ እንኳን ብትሆኑ ከራሳችሁ ጋር ሆናችሁ ያንን ነገር በዝምታ ትጋፈጡታላችሁ። ሰከን ብላችሁ ውስጣችሁ የሚመጣውን አዎንታዊ ሐሳብ ለማጉላት ትሞክራላችሁ። አስተዋይ ሰው ነገሮችን በጥራት ነው የሚመለከተው። አስተዋይ ሰው ምንም ከማድረጉ በፊት በደንብ ያስባል፣ በጥልቀት ያስባል፣ ነገሮችን ያመዛዝናል። ከዛ በኋላ መናገር እንዳለበት ወይም መናገር እንደሌለበት በስተመጨረሻ ይወስናል። ኢቭን ከመናገርና ካለመናገሩ በላይ እንዴት መናገር እንዳለበት፣ ምን አይነት ቃላቶችን መጠቀም እንዳለበት ጠንቅቆ ያውቃል። አስተዋይ ከሆናችሁ ዝምታ አይለያችሁ። አስተዋይ ከሆናችሁ መረጋጋት አይለያችሁ። ብዙዎቹን የተረጋጉ ሰዎች ተመልከቱ፣ በጣም አስተዋዮች ናቸው። በዛው ልክ ደግሞ የሚያደርጓቸው ነገሮች በጣም የተጠኑ ናቸው። ኢቭን ላይወድቁም ይችላሉ፣ ኢቭን ላይሳሳቱም ይችላሉ። ስህተታቸውን ደግሞ በስህተት የሚያርሙ አይነት ሰዎች አይደሉም። አንድ ቢሳሳቱ ያንን ስህተት ድጋሚ አይደግሙት። ለምን? ያንን ስህተት ዲፕ ዳውን ገብተው ያጠኑታል። ለሰዎች ከመናገር ለሰዎች ከማማከር ይልቅ የነሱ ክፍተት ምን እንደሆነ በሚገባ ለማወቅ ይሞክራሉ። ከዛ በኋላ ከዛ ነገር በቀላሉ ይማራሉ። ዘን ወደ ኔክስት ስቴፕ ነው የሚሄዱት። እንደዛ አይነት ስህተት በድጋሚ አይሰሩ። ዝምተኛ ያልሆኑ ሰዎችስ ወይም ደግሞ ያልተረጋጉ ሰዎችስ በየጊዜው አዳዲስ ውሳኔዎችን ይወስናሉ። በየጊዜው አዲስ ነገር ይጀምራሉ። ነገር ግን አንድም የጨረሱት ነገር የለም። ህይወታቸው በጥድፊያ የተሞላ ነው። የሆነ ነገር ዛሬ ጀምረው ነገ ውጤት ይጠብቃሉ። ውጤቱ ካልመጣ ደግሞ ጥለውት ነው የሚሄዱት። ትዕግስት የሚባል ነገር የላቸውም። ዝምተኛ ሰዎች ግን ታጋሾች ናቸው። ትዕግስት መራር ብትሆንም ፍሬዋ ግን እጅግ በጣም ጣፋጭ እንደሆነ በሚገባ ያውቃል። ይህን እውቀታቸውን ደግሞ በህይወታቸው ይገልጡታል። አስተዋይነት ዝም ብሎ ከሰማይ ወርዶ የሚሰጠን ነገር አይደለም። በመውደቅ፣ በመነሳት፣ በመሳሳት፣ በመታረም ውስጥ የምናገኘው ነገር ነው። ህይወት ራሷ አስተዋይ እንድንሆን ታደርገናለች። ህይወት ራሷ ከንግግርና ከጥድፊያ በላይ ዝምታና ስክነት የበለጠ ዋጋ እንዳላቸው፣ የበለጠ ጥሩ ውጤት እንደሚያመጡ ታሳየናለች። ለዚህ ደግሞ ሁሌም አልረፈደም። ከራሳችን መማር እንችላለን፣ ከሰዎች መማር እንችላለን። ኢቭን ሰዎች የሰሩትን ስህተት ባለመድገም ለራሳችን ውለታ መዋል እንችላለን። ነገሮችን ማወሳሰብ አያስፈልግም። አስተዋይ መሆን የምትፈልጉ ከሆነ ዝም ብላችሁ ስለ ራሳችሁ ብቻ አስቡ። ሌሎች ሰዎች ላይ ማተኮር፣ ስለ ሌሎች ሰዎች ማውራት፣ በማያገባችሁ መግባት፣ የማይመለከታችሁን ዜና ማዳመጥ፣ የማይመለከታችሁን ዜና መስማት አቁሙ። እያንዳንዳችን ህይወት የግል በሶሻል ሚዲያ ብቻ የምታውቁት ሰው የሆነ ነገር ስለሆነ ቀኑን ሙሉ ስለሱ እያወራችሁ ጊዜያችሁን አታባኩ። ኢነርጂያችሁን ሉዝ አታድርጉ። ራሳችሁ ላይ ፎከስ ማድረግን ተለማመዱ። እንዴት አስተዋይ መሆን እንደምትችሉ፣ እንዴት ህይወታችሁን መቀየር እንደምትችሉ፣ እንዴት የማታውቁትን ሰው አጀንዳ አድርጋችሁ ከማውራት በላይ ራሳችሁን የብዙዎች አጀንዳ ማድረግ እንደምትችሉ መርምሩ። ከዛ በኋላ ነው የዝምታችሁን የመረጋጋታችሁንና የአስተዋይነታችሁን ውጤት ማግኘት የምትችሉት።